ሰዎች እናንተ እያወራችኋቸው ወደ ቤታቸውም ሄዳችሁ እንግድነት ሊሆን ይችላል። እንደዚህ ብቻ ስታወሯቸው እናንተ እያወራችሁ ስልክ የሚነካኩ ከሆነ ወደ ቤታቸውም ሄዳችሁ ደግሞ አጋጣሚ የቴሌቪዥን ሪሞታቸውን እየነካኩ የሚያወሯችሁ ከሆነ እናንተን መስማት ወይም ማስተናገድ ፈቃደኛ አይደሉም ማለት ነው። ታዲያ እንደዛ አደረጉ ማለት እናንተ የሚጠቅም ነገር የላችሁም ማለት አይደለም። እንደዛ የሚያደርጉበት ምክንያት አንደኛ በራሳቸው ሀሳብ ስለተያዙ ሊሆን ይችላል። ሁለተኛው ደግሞ በዋነኝነት ልነግራችሁ የምፈልገው ስለ እነሱ ህይወት መልካም ነው ወይ ስለ ስራ ሊሆን ይችላል ወይ ስለ አንዳንድ ነገር ስለ የትኛውም ነገር ልጠይቋቸው እንዳሰባችሁ ስለሚያስቡ ያንን ነገር ደግሞ ምላሽ መስጠት ስለማይፈልጉ ስለ ህይወታቸው እንዳትጠይቋቸው ነው እንደዛ የሚያደርጉት። ስለዚህ ለምንድነው እኔ መልካም ነገር ይዤ ነው የመጣሁት የሄድኩት ወይም ለምን እንደዚህ አደረጉኝ ብላችሁ መከፋት ወይም ደግሞ ባይምሯችሁ ለምንድነው እንደዚህ ግን ብላችሁ በጭራሽ የቤት ስራ ሊሆንባችሁ አይገባም። እዚህ ከነዛ ሰዎች እንደውም ተደጋጋሚ እናንተ ልትጠቅሟቸው ወይም የሚጠቅማችሁ መቼም በመጽሐፍ ቅዱስ ላይም ብረትን ብረት ይሰላል ባልንጀራውንም እንዲሁ ባልንጀራው ይላልና ወዳጆች ልትሆኑ ትችላላችሁ። ጓደኛ ወይም በቸርች አካባቢ የትኛውም ቦታ ላይ የምትተዋወቁ የቅርብ ወዳጅም ልትሆኑ ትችላላችሁ። ነገር ግን አንዳንድ ጊዜ ለእናንተ ትኩረት ካልሰጧችሁ የግድ ከነዛ ሰዎች ልትለዩ የግድ ይላል ማለት ነው። እና ይህንን ምክር ልመክራችሁ ነው ወደ እናንተ የመጣሁትና በትክክል ይህንን ነገር አድርጉ። ማለት አሁን ሳወራ በጣም የማይመስል ነገር ሊመስል ይችላል። ግን ልክ እንደዚህ አይነት ነገር የሚያጋጥማቸው ሰዎች ብዙ ስላሉ ነው። እና በምንም ተአምር ለእኔ ትኩረት አልሰጠኝም፣ ትኩረት አልሰጠችኝም ብላችሁ እንዲሰማችሁ ስለማልፈልግ ነው ይሄን ምክር ልመክራችሁ የፈለኩት። ስላዳመጣችሁኝ አመሰግናለሁ። ቶሎ ብላችሁ ከነዛ ሰዎች በፍቅር ዘወር ማለት ይኖርባችኋል።